ዛሬ ተሰና አመት እደምስ ለ22 አመት 2 ወር መቼ ነው እንደዚህ ሰው ባለው የኮራ እኔም በሱ ባብቴ ያለኝ እሱ ነው መታያ ኩራቴ አልማዝ እንኳ አይደለም አሸጣ ይለወጥ ለኔ ግንኙነት አለው ከሱ የሚበልጥ ዋው ስለወደዱኝ ስላደነቁኝ በጣም አመሰግናለሁ። ስራዬን ከሴቴን ስለወደዱኝ በጣም ደስ ብሎኛል። ያ ነው ሰተወኝ ተውኩ ራሴን ጣልኩኔን አፋውቴን ሐዘን በላይ በቁሜ ሳሳው ተለየኝ አቅሜ ደስ ብሎኝ የምኖረው የኔ ብትሆን ነው ያንተን መርጠህ ሄደሃል እኔ መልሰህ ይላሉ። የትኛው ነው ድምፅ ካተርተክ ብቃት ምናልባት ይመጣ ይሆናል በትምህርት እንጂ ተሰጥቶ ድምፅ የተፈጥሮ ልምድ ታደርጊያለሽ? ድምፅሽ አሁን ያለውን ስታይል እንዲይዝ ማለት ነው። የሆነ ሰሞን ሞክር ነበር ክለብ በምሰራበት ጊዜ። የሆነ ሰሞን ግን ትንሽ ይሰለቻል ብቻሽን ቮካል ኤክሰርሳይዝ ማድረግ ብዙም አስገዳጅ አይደለም መሰለኝ። ኢትዮጵያ ውስጥ ያለው በተሰጦሽ በተፈጥሮ ድምፅሽ ብዙ ነገር ትሰሪያለሽ መሰለኝ እና ብዙ ኤክሰርሳይዝ አላደርግም። ግን መስፈን ሳልዘፍን ስለማሉን ያው እሱም ኤክሰርሳይዝ ነው መሰለኝ። አሁን አንዴ ሞክራለሁ ለመድረክም እየተዘጋጀሁ ስለሆነ ቮካሊስት ከሆኑ ጋር አብሬ ረጅም ጊዜ ስለሆነ መድረክ ላይ ተሰራው በምስሉም አለ። ለመድረክ ለምን መድረክ የተዘጋጀሽ ነው? የራሴን ዘፈኖች ለህዝብ ማቅረብ እፈልጋለሁ በኮንሰርት በደንብ እየተዘጋጀ ነው። መቼ ነው የታሰበው ኮንሰርቱ? የካቲት መሀል አካባቢ ይጀምራል። ከዛ ለትንሽ ጊዜ ይቆያል። አዲስ አበባ ብቻ በተለይ ሀገር ስለሚሄድ ረዘም ያለ ጊዜ የሚወስድ እዛ ነው የታሰበው። መልካም ጊዜ ልመኝልሻለሁ። ለምን ያሰብሽው ኮንሰርት በኮንሰርት ማሳየት ዘፈኖችሽን? ደስ ይላል እኮ ላይቭ መስፈን በጣም ደስ ይላል። በጣም ይናፍቀኛል። ደግሞ ካሴት መስራት ከጀመርኩ ጊዜ ጀምሮ አመት ከ6 ወር ማለት ነው አሁን በጣም ከዛ ደግሞ ተጨምሯል። ካሴቱ ሲወጣ እንደገና ሌላ ጊዜ ሰርቼ አላውቅም። በጣም ነው ደስ የሚለው። ስቱዲዮ ውስጥ ያን ያህል ከህዝብ ጋር ገናኝ ነው ምናምን የመፍጠር ቦታ ስለሆነ ያን ያህል ሰው ፊት ቀረበሽ ያልንሽ ደስታ ኤክስፒሪየንስ አታደርጊውም። እዚህ ደስ ይለኛል። ሰው ማግኘት ፊት ለፊት ማየት እፈልጋለሁ። ስለ እያንዳንዱ ዘፈን ያላቸውን ነገር ማየት እፈልጋለሁ። ራሴን ማየት እፈልጋለሁ። የራሴን ዘፈን ስዘፈን ላይቭ ዘፈኖች ታውቂያለሽ ከአሁን በፊት? ካሴት ከመስራቴ በፊት ሌላ አመት ከ6 ወር ላይቭ ከኤክስፕረስ ባንድ ጋር ሰራ ነበር። ሰፋሪ ከጃዝ መንደር ኔክስት ክለብ ላይክ ሰራ ነበር። እንግሊዝኛ ዘፈኖች ብዙ ጊዜ በተለይ ለስላሳ እንግሊዝኛ ዘፈኖች ሰራ ነበር ኤክስፕረስ ባንድ። የማን እንግሊዝኛ ዘፈን ነበር አውጥተሽ የምትዘፍኝ? በጣም የብዙ ሰው በጣም የተለያየ ሰው የአንድ ሰው አይደለም። ትሬሲ ቻፕማን፣ ኖራ ጆንስ፣ ሻኒያ ትዋይ፣ ሴሊን ዲዮን፣ ማሪያ ኬሪ። ዛሬ ምን አይነት ልጅ ናት? ትንሹ ወሰብሰብ መሰለኝ። ብዙ አይነት ናት። በጣም ነጻ ናት። አትፈራም።
ቶሎ ትደሰታለች፣ ቶሎ ትከፋለች። ብዙ አይነት ላይፍ በጣም ታርቃ ታስባለች በትልቁ በጣም እናታለን። እሺ ምን ለሚያስደስትሽ? በጣም ብዙ ነገር ያስደስታል። እስቲ ምን ነው ማለት አልችልም። የኔ ካሴት ስለ እኔ ሰው ደስ የሚል ነገር ሲል ስሰማ ደስ ይለኛል። ሰው ደስ የማይል ነገር ሁሉ ሲናገር አንቺ ስለ አንቺ አስቧል፣ ስለ አንቺ ተናግሯል ማለት ያ ነገር ሁሉ ትልቅ ነገር ነው። የኔ ሙዚቃ ሰው ሲወድ በጣም ደስ ይለኛል፣ በጣም ያስደስተኛል። የምወደውን ነገር ሳገኝ ደስ ይለኛል። በጣም የኔ ደስታ ብዙ ነው። የሚያስከፉኝ ነገሮች ትንሽ ናቸው። ስለዚህ ሰባይ እናት የሚያስከፉሽስ በጣም ከፋለሁ፣ በቀላሉ ከፋለሁ። ሰው ቀጥሬ ካረፈደ እናንተ አከረፈች ይከፋኛል። በቀላሉ ከፋው ደስ የማይል ነገር ሳይከፋለሁ ወይ አሪፍ ብለሽ አደረግሽው ነገር ለመጥፎ ሲታይ ከፋለሁ። ውሳኔዎች ደስ የሚያስደስተኝ ከሰዎች ባህሪስ ምን አይነት ነገር ነው? ምን አይነት ባህሪ ያስደስትሻል? ግልጽነት፣ ቀጥተኝነት በጣም ደስ ይለኛል። ሀገር ማቅለጥ ያቀለ ሰው ደስ ይለኛል። ራሱን የሚሆን ሰው ደስ ይለኛል። ማዋሽ ሰው ደስ ይለኛል። እውነት በጣም ደስ የሚል ነገር ነው። የሚጫወት ሰው ደስ ይለኛል። መጫወት ካልቻለ ደግሞ ዘመንስ ሲሆን ስለ ሙዚቃ ስራሽ እንደገና እንነጋገርና ወደ አዲስ አልበምሽ በኋላ እንመጣበታለን። እሺ አልበምሽን ከማውጣትሽ በፊት ስለነበረው ይሄ ነገሮች ለምን ትሰሪ እንደነበር እስኪ በዚህ ንገሪኝ። የት ቦታዎች ነበርሽ? ምን እየሰራሽ ነበረ? ዝግጅት ሳርገሽበታል ወደ ህዝብ ለመቅረብ? ካሴትን ከማውጣቴ በፊት አዎ በጣም ዘፈን መጻፍ የጀመርኩት በጣም ትንሽ ልጅ ነኝ። 5ኛ ክፍል ምናምን ዘፈኖች አሉኝ። ዘፈን ለረጅም ጊዜ ነው የምንጽፈው። አንድ ቀን ዘፈን መሆኔ ስለማይቀር ሁሌ እጽፋለሁ። ሁሉም አሁን ዘፈን አይሆንም ወይ ስቱዲዮ ገብቶ ዘፈን ሆኖ ህዝብ ጋር ግን የረጅም ጊዜ ነው ዝግጅቱ ማለት ነው። ነገር ግን ያ ሁሉ አልፎ በልጅነት በቤትሽ ምን የምታረጊው ነገር አልፎ እንደ ፕሮፌሽን ከሱ በኋላ ቀን በቀን የምትሰሪው ነገር ከሆነ በኋላ ደግሞ የሆነ ሰዓት ላይ ካሴት ስራ ይመጣል ቁርጡ ማለት ነውና ያኔም